ቫኬሽን ብንሄድ ሰው ቤት እንደንግድነት ብንሄድ የተለያዩ ቦታዎች ብንሄድ ስፓ ብንሄድ ልንረሳው የምንችለው ነገር ነው አይደል? እና ጓደኞች ተሰብስበን ወይንም እንደዚህ ሰብሰብ ብለን ምናምን መታሻ በእናትሽ ወይ አንዴ ልታሽበት ሰው ቢለኝ በጭራሽ መታሻ ነው አይጠየቅም። መታሻ ነው። እስቲ የእናንተን አመለካከት ኮሜንት ላይ ጻፉልኝ እንጂ እንደ መታሻ ፐርሰናል የሆነ ነገር የለም። በጣም ታጥቦ እኮ ይለቃል እንዴ! ምንድነው? ምን ታጋንኙ? ይታጠባል እኮ ብላችሁ ልትረሻሉ። ሌላ ነገር ነው። እንዴት ነው? በቃ የሆነ አንዳንድ ጠንቀቅ የምንላቸው ኤሪያዎች አሉ አይደለ? እነዛ ኤሪያዎች የሚነኩ ነገሮች መበዳደር የለብንም ብዬ ከምላቸው ነገሮች ውስጥ ነው እዚህ ጋር ሜንሽን እያደረኩ ያለሁት እንጂ ጓደኛማቾች፣ እህትማማቾች፣ እናትና ልጅ አይበዳደሩም ማለት አይደለም እንዴ። እኔ አዲስ አበባ ሲሄድ ስንት ጊዜ ነው የእናቴን ሸሚዝ እያወጣሁ የምለብሰው የእናቴን ቀሚስ እየጎተትኩ የሚሄደው? ምንም ማለት አይደለም። ግን ካልሲዋን አልጠቀምም። እንዴት ብዬ ልንገራችሁ? መታሻዋን አልጠቀምም። የእናቴን ነው የምላችሁ። ከእናት በላይ ምን አለ አይደለ? ግን እንደዛም ሆኖ የምጠነቀቅላት ነገር አለ ለሷም ለኔም። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ልጆችዬ እንዲከርማችሁልኛል። ዛሬ በጣም በሚያስቅ ኮንተንት መጥቻለሁ። ምንድነው? ለማንም ሰው የማላበድረው እቃ ለእናቴ ልጅ ለራሴ ልበቃ ላይ እንዴት ብዬ ልንገር የልብ ጓደኛዬ ብዬ ለምለው ጓደኛዬ የማላበድረው እቃ ወይ ለባሌ ልጠቀምበት ቢለኝ ብዬ የምላቸው እቃዎች በቃ እንዴት ብዬ ልንገራችሁ ከራሳችሁና ራሳችሁ ውጪ ልጆቻችሁ ከልጅ የበለጠ ምን አለ አይደለ? ማናበድራቸው እቃዎች ብዬ የምላቸው ነው እዚህ ጋር ሜንሽን ማድረገው። እስከ መጨረሻ ድረስ ተከታትላችሁ የእናንተን አመለካከት የእናንተን አስተያየት እናንተ ማትደራደሩበት እቃችሁ ምንድን ነው? እስቲ ኮሜንት ላይ ጻፉልን ብዬ መጥቻለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ምን እየጠበቃችሁ ነው? ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ይሄ ቻናል ብዙ ተደራሽነት እንዲኖረው እንዲሁም ደግሞ የተለያዩ ነጥቦች እያነሳን እንድንወያይ የሚያስቁ የሚያዝናኑ ቁም ነገር ነክ የሆኑ ፖይንቶች እንድናነሳ ይረዳናል በማለት በእንደዚህ አይነት ቪዲዮ መጥቻለሁ። ተከታተሉኝ። በአንደኛ ደረጃ የማናበድረው እቃ ላይክ እኔና ራሴ የምጠቀምበት እቃ የጥርስ ብሩሽ። አሁን የጥርስ ብሩሽ አበድሪኝ ብሎ ሊጠይቅሽ የሚችል ሰው አለ በዚህ ዘመን ብላችሁ ልትሉ ትችላላችሁ። yes of course አንዳንዴ ቫኬሽን ወይንም ደግሞ የተለያየ ቦታ በምንሄድበት ጊዜ የጥርስ ብሩሽ የፈለገ የዓለም ላይ መጨረሻዋ ብትሆን ለልጄ በሉ ለባሌ በሉ ለልብ ጓደኛ በሉ ለእናቴ በሉ ለማንም ሰው ማላበድረው እኔና እኔ ብቻ የምንጠቀምበት በእውነት የጥርስ ብሩሽ ፐርሰናል የሆነ ነገር ከጥርስ ብሩሽ በላይ ምን አለ? አዳምጣችሁ የእናንተን አመለካከት እፈልጋለሁ በጥርስ ብሩሽ ዙሪያ። በጭራሽ አልኳችሁ፣ በጭራሽ። በሁለተኛ ደረጃ እኛና ሀበሻና ጓንት፣ እኛና ሀበሻና መታሻ። ወይኔ መታሻ ሱስ እኮ ነው ከልጅን እኔ እንጃ። እኔ እስከ ዛሬ ድረስ ከማውቃቸው ጓደኞቼ መታሻ የማይጠቀም ሰው ያለ አይመስለኝም በዚህ ምድር ላይ። እኛ ሀበሾች በተለይ መታሻ በጣም ነው የምንወደው። እለት እለት በታጠብን ቁጥር መታሻ የመጨረሻ በቃ አለዚህ መኖር አንችልም። ውሃ ካለ መታሻ አለ። በእውነት ለብዙ ሀበሾች እንደዛ ነው። ከተሳሳትኩ አርሙኝ። መታሻ አንዳንዴ ቫኬሽን ብንሄድ ሰው ቤት እንደንግድነት ብንሄድ የተለያዩ ቦታዎች ብንሄድ ስፓ ብንሄድ ልንረሳው የምንችለው ነገር ነው አይደል? እና ጓደኞች ተሰብስበን ወይንም እንደዚህ ሰብሰብ ብለን ምናምን መታሻ በእናትሽ ወይ አንዴ ልታሽበት ሰው ቢለኝ በጭራሽ መታሻ ነው አይጠየቅም። መታሻ ነው። እስቲ የእናንተን አመለካከት ኮሜንት ላይ ጻፉልኝ እንጂ እንደ መታሻ ፐርሰናል የሆነ ነገር የለም። በጣም ታጥቦ እኮ ይለቃል እንዴ! ምንድነው? ምን ታጋንኙ? ይታጠባል እኮ ብላችሁ ልትረሻሉ። መታሻ ነው። በሁለተኛ ደረጃ በሶስተኛ ደረጃ በጣም በተለያየ አጋጣሚ የሚያጋጥመን ዲዮድራንት ነው። ዲዮድራንት ስፕሬይ ከሆነ ምንም ችግር የለውም። እንደዚህ ግን
የሚቀባው ከሆነ ይሄ እንዴት ይሄ በጣም ፐርሰናል የሆነ ነገር ነው። የምንበዳደረው ነገር አይደለም። እኔ ለባሌ አላበድረውም፣ ለልጆቼ አላበድራቸውም። ዲዮድራንት እንደዚህ የሚቀባውን በጭራሽ። ኧረ በጣም ላይክ እንዴ ተቀብቼ እኮ አጠብ ጠረግ አረግልሻለሁ። ገና ሳስበው ራሱ ይዘገነነኛል። እንዴ ንጹህ ቆዳ ላይ እኮ ነው የምቀባው ምናምን ሰው ሊል ይችላል አይደለ? ላይክ እንዴት ነው ከምትወዷት ጓደኛችሁ ጋር የራሴ ከምትሏት ጓደኛችሁ ጋር ከእናታችሁ ጋር ከእህታችሁ ጋር ከራሴ ከልጆቻችሁ ጋር እንዴት ነው የምታወሩት? እኔ አሁን ልጄ ቢጠይቀኝ በካራቴ ስፕሬይ ከሆነ ምንም ችግር የለውም። እንደዚህ የሚቀባው ከሆነ ግን ዲዮድራንት በጣም ፐርሰናል ብለን ከምንላቸው ነገሮች እኛ መጠቀም ብቻ ካለብን ነገሮች ውስጥ አንደኛና ዋነኛ በጣም ሲሪየስ የሆነ ነገር ነው ዲዮድራንት። እንዲህ ነው አንዳንድ ሰው በጣም ቀለል ሲያደርገው ግርም ይለኛል። ዲዮድራንት እኮ በጣም በእውነት ንጹህ የሆነ ነገር ነው። በጣም ንጹህ የሆነ ነገር ነው። ንጹህ ቆዳችን ላይ የምንቀባው ነገር ነው እና አንዱ ካንዱ መበዳደር ያለበት ነገር አይደለም። ስፕሬይ ከሆነ አሁንም ደግመዋለሁ ምንም ችግር የለም። እንደዚህ የሚቀባውን ግን ዲዮድራንት የግልና የግል መሆን አለበት። በአራተኛ ደረጃ የራሳችን ብለን ከምንለው ጓደኛ ጋር ቻፕስቲክ መበዳደር፣ ሊፕስቲክ መበዳደር፣ ሊፕ ግሎስ መበዳደር ኮመን የሆነ ነገር ነው። ቻፕስቲክ ለምን እንደሆነ አላውቅም። እስቲ ይሄንን አዳምጣችሁ የእናንተን አመለካከት መልሱልኝ። ቻፕስቲክ እኔ ወደ አልጋዬ ሲሄድ የምቀባው ነገር ነው። ቻፕስቲክ የሆነ እንዴት ብዬ ልንገራችሁ፣ ቻፕስቲክ በጣም ነው የምወደው። ከሊፕስቲክ በላይ ብታምኑኝም ባታምኑኝም የቻፕስቲክ ኮሌክሽኖችን ብታዩ ትስቃላችሁ። ያው ታውቃላችሁ ብዙ ጊዜ እንደምለው እኔ ሊፕስቲክ አልወድም። ሊፕስቲክ እምብዛም አፍቃሪ አይደለሁም። ሊፕስቲክ ስቀባ የሚያምርብኝ ስለማይመስለኝ ብዙ ጊዜ የምቀባው ቻፕስቲክ ነው እና ቻፕስቲክ በጣም እወዳለሁ። ቻፕስቲክ ሰው አበድርኝ ሲለኝ ቻፕስቲክ አለ ሲለኝ አለኝ ግን ግራ ይገባኛል። ኦኬ በእጃቸው እንትን ብለው በንጹህ እጃቸው ጠርገው ወይ እንደዚህ ቀስ ብለው በጥፍራቸው አንስተው ምናምን ሊቀቡ ይችላሉ። ምናምን ብዙ አይነት መንገድ አለው። ኦኬ እስማማበታለሁ። ግን ቻፕስቲክ ከምጠየቅ እኔ ፐርሰናሊ ሊፕስቲክ ብጠየቅ ይቀለኛል። ቻፕስቲክ በጣም የራሴ ብዬ ከምላቸው ነገሮች ብታምንኝም ባታምንኝም ቻፕስቲክ ለልጆች ያልሰጣቸው ላይክ እኛ ቤት ቻፕስቲክ በተለይ ብርድ ሲዝን ላይ ቻፕስቲክ በቃ እንዴት ብዬ እንደ ዳቦ ነው የምንገዛው። እኔ በተለይ በዚህ አጋጣሚ ቻፕስቲክ እኔ የአሁኖቹ ቻፕስቲኮች ምን እንደሆኑ አላውቅም። በጣም ለፍቼ ነው ቆንጆ ቻፕስቲክ የማገኘው። ሌሎቹ ጭራሽ እንደገና ከንፈሬን ያደርቁብኛል፣ ከንፈሬን ይሰነጣጥቁብኛል። ልክ በቃ ይሄ ቀጭ በቀጭ እንደሆነ ጭራሽ እንደገና በተለይ ብርድ ካለ ቁስልስል ነው የሚለው ከንፈሬ፣ ብርድ አይችልም። እና ቆንጆ ቻፕስቲክ ማግኘት በእውነት በጣም አስቸጋሪ። ፋርማሲ ገዛለሁ ምናምን ገዛለሁ ብዛም በቃ እንደ ድሮ አይደለም። እኔ አውቀው ቶሎ እንድንገዛቸው የሚያደርጉት ነገር ይኖር አይኖር አላውቅም። ቻፕስቲክ እኔ የሚያረካኝ ቻፕስቲክ አጥቻለሁ። በዚህ አጋጣሚ ቆንጆ ቻፕስቲክ ብላችሁ የምትሉትን ኮመንት ላይ ጻፉልን። በአምስተኛ ደረጃ ዮሐና ፓንት ያው ታውቃላችሁ ፕራይቬት ነገር ነው። ዮሐና ፓንት በጣም ቫኬሽን ላይ ዮሐና ፓንት አበድርኝ፣ ዮሐና ፓንት ረሳሁኝ፣ ለሁለት ቀን ከምገዛ ያንቺን ልጠቀም የኔን ልጠቀም እንጠቃቀም ምናምን አስበር። እኔ ይሄንን ጣሊያን ሀገር ገና እንደመጣሁኝ ከጓደኞቼ ጋር የማደርገው ነገር ነበር። ምንም በተለይ እኔ አሁን አብረን ከተማሪዎች ጋር የምንኖርበት ጊዜ ቢች ዳር ሲኬድ ዮሐና ፓንት መበዳደር በስመ አብ በቃ በጣም ይገርማቸዋል። ግን ዮሐና ፓንት በጣም ጥንቃቄ የሚፈልግ ነገር ነው። ሁሉም የራሱን ነገር መጠቀም አለበት። ዮሐና ፓንት እንዴት እንደምነግራችሁ አላውቅም። እኔ የሁለት ወንድ ልጆች እናት ነኝ። የአንዱን ዮሐና ፓንት ሌላኛው እንዲጠቀም አልፈቅድለትም። ሁለቱም የራሳቸውን ዮሐና ፓንት ይዘው ነው የሚሄዱት ከነቅያሪው። ሁለቱም የራሳቸውን ዋና ፓንትና የቢች ዳር ፎጣ ነው ማኔጅ የሚያደርጉት። ፕራይቬት ፓርታችን ላይ በጣም ጥንቃቄ መደረግ እንዳለበት፣ ማክበር እንዳለበት፣ መከበር እንዳለበት ልጆቻችንን ማስተማር አለበት። ጥንቃቄ ተወልደው የሚያድጉ ልጆች ለሰውነታቸው በጣም ትልቅ ክብር አላቸው። ሰውነታቸውን በጣም ያከብራሉ። ይሄ በጣም በእኛ ማህበረሰብ ላይ ገና ያልተሰራ እንደ ታቡ ተደፍኖ የተያዘ ነገር ነው። ፕራይቬት ፓርታቸውን ልጆቻችን እንዲያከብሩ፣ ፕራይቬት ፓርታቸውን ልጆቻችን ማንም ሰው እንዳይነካቸው፣ ማንም ሰው ምንም ማጠብ እንኳን ከእናት ውጪ ህፃን እያሉ ከዛ በተረፈ ትንሽ አደግ ሲሉ ራሳቸውን በራሳቸው ማኔጅ ማድረግ እንዳለባቸው በጣም ጥንቁቅና ክቡር ኤሪያ እንደሆነ ማስተማር መቻል አለብን። ይሄም ትልቅ ጥንቃቄ እና ዮሐና ፓንት እንዴት ብዬ ልገራችሁ? እኔ ትልቁ ሲያድግ ለትንሹ ነው ልብሱን የምሰጠው። ፓንት ግን አላዘዋውርም። የዋና ፓንትም አላዘዋውርም። በቃ አለቀ።
ከዛ በኋላ ልክ እሱ ሲጠበው ያ ነገር ተጣጥቦ ተተኩሶ ምን ተብሎ ሪሳይክል የሚደረግበት ኤሪያ ይጣላል። በስድስተኛ ደረጃ ካልሲ፣ ስቶኪንግ፣ እግራችንን የሚነኩ ነገሮች ይሄ የስፖርት ካልሲ፣ ስኒከርስ እናደርጋቸው የምንጠቀማቸው ካልሲዎች 2 ዩሮ ከምናምን ነው የሚሸጡት አይደለ? አንዱን ወይ ሁለቱን። አንዳንዴ አጋጣሚ ነገር ይሆንና ወይ ይበላሽብናል፣ ወይ እንረሳለን፣ ወይ ይቆሽሽብናል በሆነ ሪዝን ጓደኛ ጋር ሄደን ወይ ደግሞ ሰው ቤት እንደ እንግድነት ሄደን ወይ የሆነ ነገር ብቻ አጋጥሞ እንዴት ብዬ ልንገራቸው እህትማማቾች እንኳን መዋዋስ የለባቸውም ብዬ ከመላቸው ነገሮች ውስጥ ካልሲ በተለይ የእግራችንን መዳፍ የሚነካ ነገር እግራችን ስር እንዴት ብዬ ልንገራችሁ በጣም ከኦርጋኖቻችን ጋር የሚገናኙ የተለያዩ ነርቮች አሉ። አንደኛ ሲጀምር ደግሞ እግራችን ስር በጣም የተለያዩ የምናያቸው ማናያቸው የተለያዩ ነገሮች ሊኖሩ ይችላሉ። ስለዚህ እግር በጣም ሌላ ጥንቃቄ የሚፈልግ ነገር ነውና እኛ የተጠቀምነውን እግራችን ላይ ሌላ ሰው ባይጠቀም ጥሩ ነው። ይታጠባል እኮ እንዴ በቃ በደንብ ታጥቦ በበረኪና ታጥቦ ተዘፍዝፎ ምናምን የሚባል ነገር ሊኖር ይችላል እንዴ። መግዛት ደጉ ዛሬ በጣም በቀላሉ 2 ዩሮ 1 ዩሮ ምናምን በተለይ በኢሮፕ ያለን ኧረ በአዲስ አበባ ምን አዲስ አበባ እስካየው ድረስ ካልሲ እንደ ቆሎ በየቦታው ነው የምታገኙት። የካልሲ ጥረት የለምና አንዳንዴ በቀላል ብር መገላገል የምንችላቸው ነገሮች መበዳደር ምን አመጣው? ባይ ዘ ወይ እኔ አሁን አላበድርም ስል ከጓደኞቼ ጋር እኔ ልብስ በጣም የራሴ ብዬ ከመላቸው ጓደኞቼ ጋር ልብስ እንለብሳለን፣ እንበዳደራለን። በቃ ምንም ማለት አይደለም። ልብስ ሌላ ነገር ነው፣ ካልሲ ሌላ ነገር ነው። ልብስ ሌላ ነገር ነው፣ የዋና ፓንት ግን ሌላ ነገር ነው። እንዴት ነው በቃ የሆነ አንዳንድ ጠንቀቅ የምንላቸው ኤሪያዎች አሉ አይደለ? እነዛ ኤሪያዎች የሚነኩ ነገሮች መበዳደር የለብንም ብዬ ከመላቸው ነገሮች ውስጥ ነው እዚህ ጋር ሜንሽን እያደረኩ ያለሁት እንጂ ጓደኛማቾች እህትማማቾች እናትና ልጅ አይበዳደሩም ማለት አይደለም እንዴ። እኔ አዲስ አበባ ሲሄድ ስንት ጊዜ ነው የእናቴን ሸሚዝ እያወጣሁ የምለብሰው የእናቴን ቀሚስ እየጎተትኩ የሚሄደው? ምንም ማለት አይደለም። ግን ካልሲዋን አልጠቀምም። እንዴት ብዬ ልንገራችሁ? መታሻዋን አልጠቀምም። የእናቴን ነው የምላችሁ። ከእናት በላይ ምን አለ አይደለ? ግን እንደዛም ሆኖ የምጠነቀቅላት ነገር አለ ለሷም ለእኔም ትክክል አይደለም ብዬ የምላቸው ነገሮች አሉ። ከነዛ ውስጥ ነው እኔ አሁን ሜንሽን እያደረግኩ ያለሁት። እናንተ በዚህ አጋጣሚ ምን ትላላችሁ? የተረሳ በጣም ይሄን አላልሽም፣ ይሄ መባል አለበት፣ እኔ ይሄንን እቃይን ይሄን ሲጠቀሙብኝ ሲነኩብኝ አልወድም ብላችሁ የምትሉትን ኮመንት ላይ ጻፉልን። በሰባተኛ ደረጃ ስጦታይን ወርቅ ይሁን ቦርሳ ይሁን ዋሌት ይሁን እንዴት ብዬ ልንገራችሁ? በጣም በቃ እንዴት ብዬ እንደምነግራችሁ አላውቅም። ስጦታ ብዬ በተለይ የማከብራቸው ሰዎች የምወዳቸው ሰዎች የሰጡኝን ነገር የሚቀባም ይሁን የሚያዝም ይሁን ማጌጫም ይሁን በጣም ነው መሳሳላቸው። በቃ በጣም ነው መሳሳላቸው። በጥንቃቄ ነው ማስቀምጣቸው። ማበደር አልወድም። ሰው ሲጠቀምባቸው ማየት አልወድም። በጣም ነው። አንድ እስክሪብቶ አለ ለልደቴ አንድ እናት አለች የሰጠችኝ። በጣም ነው ጥሩ ጊዜ አሳልፈናል እስካሁን ድረስ መቼም በዚህ ያስቀጥለን እና ልደቴን አትረሳም። እኔም በጣም ይገርመኛል። ልደቴ ዕለት የሰጠችኝ የዛሬ 5 ዓመት እስክሪብቶ አልጋዬ ጋር ቁጭ ብሏል እና አንዳንድ ኖት መጻፍ ካለብኝ ብድግ አድርጌ በሱ እስክሪብቶ ነው የምጽፈው። እሱን እስክሪብቶ ያነሳብኝ ሰው እዚህ ቤት ጦርነት ነው የሚፈጠረው። በቃ ጦርነት ልላቸው። እስክሪብቶ ምን አለው? እስክሪብቶ ምንም ማለት አይደለም አይደለ? ግን በጣም ይገርማችኋል። ያ እስክሪብቶ ለእኔ ትልቅ ትርጉም አለው። የሰጠችኝ ሰዓት የነበርኩበት ሲቹዌሽን ብዙ ነገር ያስታውሰኛል። እና ስጦታዎች በጣም ኢምፖርታንት ነገሮች ናቸው። ለምን የፀጉር ማስያዣ አይሆንም? እንዴት ብዬ እንደምነግራቸው አላውቅም። በጣም ክቡር ነገሮች እና የሚወስዱን የሚያስታውሱን ትዝታዎች አሉ። እነዛን ትዝታዎች እኛና እኛ ብቻ ነን መቋደስ ያለብን አይደለ? ለሰው የፈለገ ቢያምር የተዋበ ቢሆን እንዴት ነው ማበደር የለብንም ብዬ ከምላቸው ነገሮች ነው። አሁን ለምሳሌ እናቴ በጣም የሚያማምሩ ጌጦች አሏት እና አንዳንዶቹ ስጦታዎች ናቸው። ስትወልድ ሊሆን ይችላል፣ ስታገባ ሊሆን ይችላል። የሆነ ነገር ያንን ስጦታዋን እኔ መጠቀም አልችልም። ላይክ ይከብደኛል። እንትና እኮ ነው የሰጠኝ ስትለኝ ውይ ይቅርብኝ፣ በቃ የሆነ ድንግጥ እላለሁ። ምክንያቱም ተገዝቶ የመጣ ዕቃና ስጦታ ሲሰጥ አንድ ዕቃ እኩል ቫልዩ የለውም በእኔ አመለካከት። ይሄንንም ከተሳሳትኩ አርሙኝ እና ስጦታ በጭራሽ የተሰጡኝን ስጦታዎች ሌላ ሰው ለአንድ ምሽት አበድርኝ ቢለኝ ና ነው ብለው ና
ስለተከታተላችሁኝ ከልቤ እያመሰገንኩኝ የእናንተን አመለካከት የእናንተን አስተያየት ሁልጊዜ እንደምለው ያላስተዋልኩት የረሳሁት ልብ ያላልኩት ወይንም ደግሞ እኔ ራሴ የማላቀው ወይ ጉድ ለካስ ይሄ ብዬ የምለው ነገር ካለ ኮመንት ላይ ጻፉልን። እርግጠኛ ነኝ ይኖራል። በጣም ብዙ ልንላቸው የምንችላቸው ነገሮች አሉ። እኔም ወደ አይምሮ የሚመጡ ነገሮች አሉ በእኛ በባህላችን የሚደረጉ ግን ስታስቡት መደረግ የሌለበት በእውነት አንዳንዴ ባህላችን ራሱ ሪቪው ሊደረግ ይገባል። ምክንያቱም አንዳንድ ያደግንባቸው ባህሎች በጥሞና ስናስተውላቸው በእርግጥ ነው ሰው ለማክበር ነው፣ ለሰው ካለን ፍቅር ነው፣ ለመስተንግዶ ካለን የዋህነት ነው የምናደርጋቸው። ግን አንዳንድ ነገሮች ደግሞ እንደው በጥሞና ብናስባቸውና ባይደረጉ ብዬ የምላቸው ሌሎች በሁለተኛ ዙር እመጣበታለሁ በጣም ብዙ አነጋጋሪ ብዬ የምላቸው ፓርቶች አሉና የእናንተን አመለካከት እንደተናገርኩት ኮሜንት ላይ ጻፉልን እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ስለተከታተላችሁኝ ከልብ እያመሰገንኩኝ